ፈረንጁ እንዴት ነህ? ሰላም ነህ? አለሁልህ። በጊዜ መጣ። በዚሁ አካባቢ ስለ አሪፍ እና በዚህ ሰሞን ብዙ ነገር እንደተፈጠረ አንተም ታውቃለህ አይደል? በሱ ነገር ላናገርህ ነው የመጣሁት እና ለብሩክ ብዙ ነገር እንደደበከው ከዛ በፊት ከብሩክ ጋር ብዙ ነገር ስትሰሩ ብዙ ነገር ደባ ስታድጉ ነበር ማውቃችሁና አሁን ደግሞ ለብሩክም የህክምናው የሄርሜላ የህክምና ውጤት እንደደበክበት ሰሞን ምን አስበህ ነው? ወይስ ደግሞ አንተና ሄርሜላ የምታውቁት ነገር አለ? አዎ እኔና ሄርሜላ ብቻ የምናውቀው ነገር ስላለ ነው። እና ደግሞ ያንን ነገር ብሩክም ሌላም ሰውም ማወቅ የለበትም ከአንድ ሰው በስተቀር ለዛው ስለ ይሄና የሚደበቅ ነገር ነው። የሰው ትዳር መፈታት የሚችል ከሆነ አሁን የና አብርሽና የነቱ ሩታ ህይወት የሚመለስ ከሆነ ለምን ነው መናገር ከበደ? በትልልቅ ሽማግሌ ያልተመለሰ ትዳር እንዴት ነው በሰው ወሬ ሊመለስ የሚችለው? ስታስበው አንተ እሱ ይመለስም አይመለስም ግን ደግሞ አብርሃም መስማት ያለበት ነገር እየደበቃችሁበት መስማት አይደለም። ይኸውልህ አንድ ሰው ያልኩ ወይ አብርሃም ሊሆን ይችላል ወይም ሌላ ሰው ሊሆን ይችላል። ያ ሰው ከአብርሃም ተደብቆ አይደለም። አብርሃም ለመስማት ፈቃደኛ ሲሆን የዛኔ የሚነገረው ወይ ደግሞ ምትነግረው ይሆናል። በቃ ለዛ ይሆናል። እና ከአብርሃም ምንም የተደበቀ ነገር የለም። አብርሃም ምንም ልንደብቀው የምንችለው ነገር የለም። አብርሃም ማለት የኛ ምርጥ ጓደኛና የቅርባችን ሰው ነው። እና ከአብርሃም ጋር ምንም ነገር ባታጋጭና ባታነካካኝ ደስ ይለኛል። ምክንያቱም እሱ ማክብሮኝ እኔም ማክብሬው እየኖርኩ ያለው ሰው ነኝ። እሺ ያው እውነቱ መውጣት ማይቀር ነገር ነው። አሁን አንተ ብትደብቀው የሆነ ቀን እውነቱ መውጣት አይቀርም። የዛኔ ግን ታፍርበታለህ። ይሄን ነገር እንዳረሳ ማያሳፍር ከሆነ አንተ እኮ እርግጠኛ ሆነ እንደሚያውቅ ሰው ነው ይሆነ ነው። እኔ አልወቅም ማያሳፍር ከሆነ ግን ደግሞ ማያሳፍር ነገር ባይሆን ለብሩክ ለጓደኛ እንኳን ተነግረው ነበር። ሌላ ይቀር ለኛም ተው ለሩታም ተው። ግን ደግሞ ብዙ ነገር ስትሰሩ የነበረው ከብሩክ ጋር አሁን ላይ ግን ብሩክ የትኛውም ከብሩክ ጋር ጓደኛሞች እንሁን የትኛውም ነገር እናሳልፈ ግዴታ የኛን ነገር ሙሉ ለሙሉ ማወቅ አለበት ማለት ነው። አንተ ያወቅከው ነገር እንዴት ነው ማወቅ? ለምን ያውቃል? እኔን ስለስካልሆነ ድረስ እኔ ማወቅ ያለብኝ ነገር ብሩክ ማወቅ ያለበት ማለት ተገቢ አይደለም። አንተ ማወቅ ያለብህ ነገር ለወንድም ሙሉ ለሙሉ ታሳውቃለህ። ለወንድም ለስጋ ወንድም ታሳውቃለህ አታሳውቅ? ስለዚህ ብሩክ ደግሞ ጓደኛዬ ነው። መናገር ያለብኝ ነገር እናገራለሁ፣ ማማከር ያለብኝ ነገር አማክሯለሁ። ግን ደግሞ የራሴ ድብቅ የሆነ ነገር ልናገረው የማልችለው ነገር ልናገር እችላለሁ። ስለዚህ ልናገረው ስለማልችል ነው እሱንም እንዲያውቅ ያልፈለኩት። ገባህ? እሺ ቶ ስለሱ ላወራ ሰላም ዛሬ መጣሁት። ትናንትና የሰራኸውን ቪዲዮ አይቼ ነበረ። ሩታን በዛን ያክል ስትናገራት አብርሽ አያስፈልግሽም ሳይሆን አብርሃም ሩታ አታስፈልግም ብለህ በግልጽ ስትናገር ምን አይነት ሞራል ቢኖር ነው? ምን አይነት አስተሳሰብ ቢኖር ነው እንደዛ በግልጽ ልትናገር ይቻልኩ? አንተ ምን አገባ? እኔ ምንም ላይ ያገባኝ ይችላል። አንተ ነህ በሰው መሀል ገብተህ እሱ አያስፈልግሽም እሱ ያስፈልጋል ምናምን እያልክ ያለው አንተ እንጂ እኔ አይደለሁም። ስለማያስፈልገው ነገርኩት። አስተያየት ነገርኩት። አስተያየት ይሁን ያስፈልጋል። ይሄ አስተያየት አይደለም። አስተያየት ይሄ ቢሆን ጥሩ ነው እንጂ ቀጥታ ይሄ ሰው አይጠቅምሽም ማለት አያስፈልግም። አንተ ጠያቂ ማን አረገህ ነው እኔ የምልህ። አንተ በሰው ትዳር ገብተህ ማን በጥባጭ አረገ? እኔ ይኸውልህ ባለ ትዳሮቹ ራሱ መተው እኔን አላወሩኝም። ገብቷል? አንተ ግን ማለት በማያገባ በሰው ትዳር እየመጣ መጠየቅ ቀጥታ አወራሃለሁ በየቀኑ። እሺ እኔ አልገኝልህ። ሲጀመር አንተ ይኸውልህ ለአብርሃም አስበህ ሳይሆን እንደዛ ልትናገር የቻልከው ለሄርሜላ አስበህ ነው። ገባህ አይደለ? ከሩታ ትንንሽ ንግግር እየጠበቃችሁ እሷ አትገባህም እያላችሁ ይሄ ለአብርሃም አዝነህ ነው የሚመስለው አሁን ለማያይ ሰው ምናምን ማለት ነው። ግን ደግሞ ለሄርሜላ አስበህና ይሄ ሁሉ ድራማ እየሰራችሁ ያላችሁት አንተና ሄርሜላ እንደሆናችሁ ግልጽ ነው። ግን ደግሞ ለአብርሃም አስበህ ሳይሆን ይሄንን ነገር እያደረክ ያለው ለሄርሜላ አስበህ ነው። አታስመስል። ጀግና ወንድማችን ፈረንጁ ጀግና ትክክል ምናምን ሲሉ ልክ መስሎ አናታችን ላይ እንድትወጣ አይደለም። ይኸውልህ የትኛውም ቦታ ላይ ማንኛውም ሰው ልክ አለው። እሺ ልክህን አትለፍ። ትክክል ነህ ስትባል ደግሞ የሆነ እንደፈለክ መፍትሄ ያገኘ እንዳይመስለን። ሂድና የሩታ መከታን አይደል? ለሩታ በጣም ትቆረቆራለህ። ለሩታ ነው ይሄንን ማድረግ ያለብህ።
ለሩታ ወይ ደግሞ ለሰው ይወዱኛል ለማስመሰል ብላ አይደለም ማድረግ ያለበት። እኔ ግልጽ ሆኜ ነው ማንነቴን ነው እያሰጣ ያልኩ። እዚህ ጋር አታስመስል። አብርሃም እየተጎዳ ምናምን ስለነበረ ነው ገብቷል። እየተጎዳ እያለቀሰ እያዘነ እየተከፋ ብዙ እሷን ለማስደሰት ብዙ ነገር እያረገ ስለነበረ ነው እንደዚህ ቆሜ እያወራው ልከለ በነፃነት ማለት ነው። አንተ ግን ሰው ይወደኛል ብለህ የሩታ መከታ ነኝ ብለህ ብዙ ነገር እያረገ አታስመስል። ይኸውልህ ገባህ አይደለ? ለአብርሃም አስበህ አይደለም። አብርሃም ሲያለቅስ ምናምን አትበል። አታስመስል። ለሄርሜላ አስበህ ነው። ምንድነው የምትደባበቀው? እሺ ለሄርሜላ ነው እሺ ለሄርሜላ ግጄ ነው ምን የሚፈጠር? ይኸውልህ ለሄርሜላ ግጄ ነው። ይኸውልህ አንተ ለሄርሜላ አገዝክ አይደለ? እኔ ደግሞ ማለት ነው ጥግ ድረስ አስኬዳለሁ። እስከም በምን ታስኬደኝ? ምን ያገባል አንተ? ምን እኔ መጥቼ እኮ አልጠየቅኩም ስለ ሄርሜላ ስለ ሩታ መጥቼ ጠይቄያለሁ። አልጠየቅኩም። አንተ ግን ስለ ሩታ መጥተህ እየጠየቀኝ ለምንድን ነው የምትጠይቀኝ? አንተ ምን ተናግረህ? አንተ ለምንድን ነው የምትጠይቀኝ? ስለ ሩታ መጠየቅ ስላለብኝ አይመለከትህም። ማይሆን ነገር እየተናገርክ አይመለከትህም። ማይሆን ነገር መናገር ያለባት ሩታ ብቻ ነች፣ አንተ አይደለህም። መች ተገኘህላት? ምንም አይመለከትህም። መች ተገኘህላት? ማግኘትም አለማግኘትም አንተ እኮ ሄደህ ከሄርሜላ ጋር እኮ ከካሜራ ጀርባ እኮ የምታደርጉት ነገር እኮ ግልጽ ነው። ምንም አይመለከትህም። እንዴት ነው መታተናገር የምችለው? መፍትሄ ነው። ገብቶሃል? አትከለክለኝም። የፈለኩት ነገር ባረክ፣ የፈለኩትን ብሰራ